ሰላም ሰላም፣ እንዴት ናችሁ? አይሆፕ ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። እኔ ደግሞ አልሐምዱሊላህ በጣም ደህና ነኝ። ጤንነቴ እየተጠበቀ ነው። ነገር ግን የሆነ ጊዜያት ላይ ይደብረኛል። ዝም ብሎ ከመሬት ተነስቶ በቃ ድብርት ይሰማኛል፣ አዝናለሁ። ከሰው ጋር መቀመጥን፣ መጨዋወትን፣ መደዋወልን አያሰኘኝም ማለት ነው። እና አሁን እንደዛ አይነት ጊዜ ላይ ነው ያለሁት። ሶስተኛ ቀን ሊሆነኝ ነው። በጣም የከፋው ነገር ደግሞ ስራም እንዳልሰራ እየከለከለኝ ነው። ማለት ምንም በቃ ፍላጎት የለኝም ለመስራት ማለት ነው። ሀታ ለመብላት እንኳን ብዙ ፍላጎት የለኝም። ግን ያው ሆድ ይርባልና ይበላል። አሁን ራሱ ኩሽና ነው ያለሁት ምግብ እየሰራሁ ማለት ነው። እና ብዙውን ጊዜ የሚጀምረኝ የሆነ ነገር አሳካለሁ ብዬ ለፍቼ ያ ነገር ሳይሳካ ሲቀር ድብርቱ ይጀምረኛል ማለት ነው። ከዛም በቃ ባስታወስኩ ቁጥር ይደክመኛል፣ ለመስራት እንኳን ይደክመኛል፣ ለማሰብም ይደክመኛል። በቃ የሆነ ተስፋ የቆረጥኩኝ እንደዛ አይነት ነገር ነው የሚሰማኝ ማለት ነው። እናም እንደዚህ አይነት ፊሊንግ ካላለቀስኩኝ ወይ ደግሞ የሆነ ነገር በቃ የሆነ ነገር ካልተቀየረ አይጠፋም ማለት ነው። ወይ ከዚህ ቦታ ወደ ሌላ ቦታ ሄጄ በቃ ሙዴ ምናምን ምቀይር፣ ወይ በጣም ደስ ብሎኝ በጣም ስቄ፣ ወይ አልቅሼ፣ እኔ እንጃ ብዙ ጊዜ በማልቀስ ነው የሚወጣልኝ ማለት ነው። እና ዝም ብሎ ከሰው ጋር ሁላ ያጣላኛል ማለት ነው። ያው ጥሩ ሙድ ላይ ስላልሆንኩኝ በራሴ ዝም ብዬ ደስተኛ ስላልሆንኩኝ ሰው የሚያወራው ነገር ሁሉ እኔ ኔጌቲቭ ሆኖ ነው የሚታየኝ። ስለዚህ በቀላሉ ከሰው ጋር አጣላለሁ ማለት ሰውን አኮርፋለሁ። ትንሽ ምክንያት ነው የምፈልገው። አሁን ለምሳሌ ከቤተሰቦቼ ጋር እያወራው አይደለም አጥጣለሁ፣ ግን በቃ የመደወል ፍላጎት የለኝም። አላወራቸውም ይሄን 3-4 ቀናት። አባቴ እየደወለ ነበረ፣ ትላንትንም ደውሎ ነበረ፣ ዛሬም ደውሎ ነበረ። እህቴ ተመርቃ የእሷን ፎቶ ምናምን ልኮልኛል። ግን እኔ ደግሞ በጣም የሚያሳዝን ነገር በቃ የመመለስ የማውራት ምናምን ፍላጎት የለኝም። በቃ አይቻለሁ፣ ይሄ ጊዜ ይለፍና አወራቸዋለሁ ብዬ ዝም ብሎ፣ ምክንያቱም እኔ እንጃ በቃ ደስ እያለኝ አይደለም። ከባሌ ጋር ትላንትና ዝም ብለን እያወራን እያለ እኔ በቃ በተቃራኒ ተረዳሁትና ከዛም በቃ የተቆጣኝ ማለት በቃ እንጃ የተቆጣኝ ምናምን መስሎኝ በቃ በጣም ተቆጣሁት ማለት ነው። መልሼ በጣም ብዙ ተናገርኩት። ከዛን እሱም አኮረፈ። መልሼ አልደወልኩለትም፣ ምክንያቱም በቃ ብቻዬን መሆን ስለፈለኩኝ ከራሴ ጋር ማሳለፍን ስለፈለኩኝ መልሼም አልደወልኩለትም። እሱም አኩርፎ ይሁን ተረድቶኝ ይሁን አላውቅም፣ ነግሬው ነበረ። ዝም ብሎ ያናደኛል እያልኩት እየነገርኩት ነበርና ያው ተረድቶኝ ነው የሚሆነው ብዬ ነው የማስበው። ምክንያቱም ምንም ነገር ሳይሆን በቃ የሆነ በጣም ያናደኛል። እንጃ ጠዋት ተነስቼ ምናምን በጣም የሚያስጠላኝ፣ በዚህ ላይ ስራ ሳስበው ሁላ ይከብደኛል። በቃ ምንም ማድረግ አልችልም። እሄዳለሁ፣ ሄጄ አልናገር አልጋገር እንዲህ ነው በቃ። ስለዚህ ሰዎች ራሱ ይፈሩኛል እኔ ለማናገር ማለት ነው። ከሰው አልቀላቀል ሰላም አይደለም ምናምን ዝም ብዬ ገብቼ ቁጭ ስራ ካለ እሰራለሁ። ከዛ በኋላ እንዲህ ነው እና ማለት ነው። አሁን አላውቅም፣ ማልቀስ ፈልጋለሁ። የማለቅስበትን ምክንያት አላገኘውም። ድሮ ላይ ሰርች አደርግ ነበረ ዩቲዩብ ላይ ቲክቶክ ላይ ምናምን በቃ አይ ዋና ክራይ ያልኩኝ ሰርች አደርጋለሁ። የማለቅስበትን ፈልጋለሁ። ደግሞ እንዳጋጠመ የሚያሳዝን ምናምን ነገርም አይመጣልኝም። በነገራችን ላይ ሶሻል ሚዲያ ምናምንም ይሰለቸኛል። ትንሽ አያለሁ፣ ከተሰለቻለሁ፣ ከዛ እተኛለሁ። ግን እንቅልፍ በጣም የሚያስተኛኝ። እተኛለሁ፣ ባልነሳው ሁላ ደስ ይለኛል። ጠዋትም ተኝቼ፣ ቀንም ተኝቼ፣ ማታም ተኝቼ ምንም አይሰለችም። እና እንደው ትንሽ ሳቅ ብያለሁ እዚህ ጋር ምንም አልሳኩም። ለ2-3 ቀናት አልስቅም፣ አላወራም፣ ከሰው ጋር አልቀመጥም፣ አላወራም፣ አልደዋወልም።
እንደነገርኳችሁ ለቤተሰቦቼ አልደወልኩም። መደወል ነበረብኝ። በጣም 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 መደወል ነበረብኝ። እህቴን እንኳን አደረሰች ምናምን ማለት ነበረብኝ። ግን እኔ እዛ ሙድ ላይ አይደለም ያለሁት። በጣም እያስጠላኝ ነው ነገራቶች በሙሉ ማለት ነው። ለባሌ ደውዬ በቃ ይቅርታ ማለት ነበረብኝ። ምክንያቱም እኔ ነኝ ያጠፋሁት። በሰላም እያወራኝ እያለ እኔ ዝም ብዬ ጮኩበት ምናምን። ይሄኔ ግራ ተጋብቷል ምን ሆናለች ብሎ ስራ መስራት አለብኝ። ሶስት ቀን በስርዓት እየሰራው አይደለም። ስሰራ ራሱ በጣም በቃ ይከብደኛል የሚሰራው ነገር። በቃ ትንጥዬ ነገር እንደሰራው ወዲያው ይሰለቸኛል። በቃ ይደክመኛል ወዲያው ማለት ነው። ሙሉም የለም ፍላጎቱም ነሻጣው ምናምን የለም እና እንደዛ ነው። ግን እናንተ ማለት ከኔ ጋር ሪሌት የሚያደርግ ሰው አለ? አንዳንድ ጊዜ ከመሬት ተነስቶ የሚደብረው የሚያስጠላው የሆነ ተስፋው በቃ ጭልም የሚልበት ምንም የሚሰራው ነገር የሚያደርገው ነገር ሴንስ የማይሰጠው ምንም ነገር የማድረግ ፍላጎት ያሌለው እና ድሮ ላይ እንደዚህ አይነት ጊዜ ሲያጋጥመኝ የሆነ የማማክረው ሰው አለና በጣም በቃ እኔ እንጃ ነገራቶች ሲከብዱ ምናምን በቃ ቀለል የሚያደርግልኝ እሱ ነበርና እሱ ምን ነበር የሚመክረኝ? ተነሺ፣ ሻወር ግቢ፣ ልብስሽን ቀይሪ፣ ቤትሽን አጽጂ፣ ሙድሽ ይስተካከልልሻል ነው የሚለኝ። ለእኔ ደግሞ እንደዚህ ማድረግ ወይኔ ጉዴ አልችልም። ግን እንደምንም በብርታት ካረኩኝ የሆነ ያክል ሙድ ይቀየራል። አሁን ግን በቃ የማድረግ ሙድ ላይ አይደለም ያለሁት። የሚያብስብኝ ምን መሰላችሁ? ሰው በመንገዴ ላይ ሲገባ እኔ እንደዚህ አይነት ሙድ ላይ ሆኜ ሰው በመንገዴ ላይ ከገባ እንደዚህም ሆኜ እንደዚህ ያደርጋለሁ ብዬ አቅድና ያን እቅድ ማሳካት የማልችል ከሆነ ወይ ደግሞ የሚያደናቅፈኝ ሰውም የሆነ ምክንያትም ከመጣ በጣም የሚብስብኝ ማለት ነው። በቃ ያስጠላኛል ሁላ። and this is me። በነገራችን ላይ ሰዎች ማለት ነው እንደዚህ አይነት ነገርን ሼር ማድረግንም አይወድም፣ ለራሳቸውም ሼር ማድረግን አይወድም። ብዙ ጊዜ እኔ ፊሊንግን ሼር ሳደርግ ቤተሰቦቼም ተቆጥተውኝ ያውቃሉ፣ ጓደኞቼም ተቆጥተውኝ ያውቃሉ። ለምን ሁሉ ነገር ይፖስታል፣ ሁሉ ነገር አይ ዶንት ኖ። እኔ ግን አላውቅም። የሆነ ውስጤ ደግሞ ሼር አድርጊ ነው የሚለኝ። እና አሁን ሊያልቅ ነው ይመስለኛል ጊዜው እና ማልቀስ ፈልጋለሁ። በደንብ ማልቀስ ፈልጋለሁ። የሆነ በቃ የውስጤን የማወጣበት አላውቅም፣ ይወጣልኛል ብቻ ነው ካለቀስኩኝ ድሮ ላይ አባቴን ደብሮኛል፣ እያስጠላኝ ነው፣ በቃ ዝም ብሎ ያሳዝነኛል፣ አዝናለሁ ምናምን እንደዚህ ብዬ ስነግረው ምን ጎደለብሽ ነበር የሚለኝ። ምን ጎደለብሽ? የቸገረሽ ነገር ምንድን ነው? እንጃ ከችግር አንፃር አይደለም እንጃ ሰው ስለቸገረውና ስላልቸገረው ምናምን አይደለም። በቃ የሆነ የሚከፋው እና ለመናገር እንኳን በቃ የሚያስፈራኝ ለሰው እንኳን የውስጥ በቃ ፊሊንግን ተናግሬ ምናምን እንዲቀለኝ ማድረግን የሚፈራው በቃ ሰው ወይ ምን ጎደለብሽ ወይ ጥጋብ ነው ወይ መጨማለቅ ነው ምናምን ይለኛል ብዬ ስለምፈራ ነው። ያሳካዋቸው ነገራቶች አሉ፣ ግን ሁሉንም በቃ እንደዚህ አይነት ቀን ሳይኖር ምናምን አይደለም። ሁሉ
ሁልጊዜ ደስ ብሎኝ ምናምን ወይም ደግሞ በቃ ከውስጤ በፍላጎት ምናምን ሰርቼ አይደለም። በቃ አንዳንድ ቀናት አሉ እንደዚህ እያስጠላኝ ሳላደርጋቸው ቀራለሁ። ከዛም ደግሞ በቃ አሪፍ ሙድ ላይ ባለው ጊዜ ደግሞ እሰራለሁ። ምን ላድርግ ምን ላድርግ በቃ የሆነ ነገር እኔ እንጃ ጭንቅላቴ ውስጥ ይሁን ልቤ ውስጥ ይሁን የሆነ ቦታ ላይ ሆኖ በቃ እንዳልሰራ ይከለክለኛል። እንዳልደሰት፣ ከሰው እንዳላወራ፣ እንዳልቀላቀል፣ ለቤተሰብ እንዳልደወል በቃ ከልክለውኛል። ምንም በቃ ፍላጎት የለኝም። ምን ማለት እንዳለብኝም አላውቅም። ብቻ ስላዳመጣችሁኝ አመሰግናለሁ። ምንም የሆነ ሴንስ ምናምን ካደረገ ምናምን አላውቅም። ሼር ማድረግ ፈልጋለሁ፣ ግን ስንት ሰው እንደሚቆጣኝ ስንት ሰው እንደምናገረኝ ሁላ እያሰብኩ ነው ጭንቅላቴ ውስጥ። ብቻ ባይ ጥሩ ጊዜ ይኑራችሁ። እኔም ደግሞ የማለቅስበትን ነገር ፈልጌ አልቅሼ ኢንሻአላህ ደህና ሆኜ አገኛችኋለሁ።